ህመሙ ሲበዛ ቁስሉ ሲበረታ ዝም ማለትን ትመርጣለህ። ዝም ማለት ምን እያደረክ እንደሆነ ግራ ይገባሃል። ስሜትህን መግለጽ ይከብድሃል። መናገር፣ ማብራራት፣ ማስረዳት አትፈልግም። ብትናገርም ማንም አይረዳኝም ብለህ ታስብና ዝም ትላለህ። ይሄ የሚሆነው ህይወት ላይ ያላሰብከው ነገር ሲያጋጥምህ፣ ከሰዎች ያልጠበቅከው ነገር ሲሆን ዝምታን ትመርጣለህ። የምር ያመሃል፣ ልብህ የምር ያዝናል፣ የእውነቱን ሐዘን ውስጥ ትገባለህ። ግና ከዚህም ጋር ግን መናገር አትፈልግም። ምንም ማለት አያስደስትህም። ዝምታ ከመናገር የተሻለ ሆኖ ታገኘውና ዝም ብለህ ነገሮችን ማለፍ ትገደዳለህ። ይህ ሁሉ ሲሆን ግን አላህ ይመለከታል። አላህ አይደል ልብህን የፈጠረው? ሁሉም ነገር አላህ ያውቃል። ህመሙን፣ ውስጡ ያለውን በሙሉ አላህ እያንዳንዱን ነገር ይመለከታል። አላህ ያውቃል። አላ ያዕለሙ መን ኸለቀ ወሁወ ለጢፉል ኸቢር። የፈጠረውን አያውቅምን ይላል አላህ። አዎ የፈጠረውን ያውቃል። አላህ ለልባችንም ደግሞ አዛኝ ነው። ያ ይበቃናል። ከዚያ ውጪ ወዳጄ፣ አንዳንድ ሰዎች አሉ ሳትናገር ይረዱሃል። እነዛን ሰዎች ፈልገህ ለማግኘት ሞክር። ከአላህ ቀጥሎ እነሱ አለ። ከአላህ ቀጥሎ እነሱ አሉ። አብሽር ወዳጄ፣ አላህ በረድ ቀለል ያድርግልህ። አላህ ያስደስታቸው።